አንቺ እኔ ላይ ለማላከክ ነው ወይስ ምን ለማለት ፈልገሽ ነው? ሽንት ቤት ገብቶ መውደቅ ምን ይሉት ነው? አሁን የአንቺ ድራማ አያበቃም። አሁን ያላዛርን ልብ በዚህ መንገድ አሸንፋለሁ ብለሽ ከሆነ ሴትዮ በእጅሽ ወደ ሌላ ስነ ስርዓት እውነታሽን አጋልጠዋለሁ። እውነታሽን ይኸው አደባባይ ላይ እና ለማስመሰል ነው አይደል? ማስመሰል ማለት በሰው እይታም ባላዛር በኩልም የሆነ ነገር ለአንቺ ሰዎች ትኩረት እንዲኖራቸው ተጎድተሻል ብሎ ሰው እንዲያስብልሽ የምታረጊው ድራማ እኔ ነቅቼብሻለሁ። ደም ሳይነካኝ ነው አንቺ ውስጥሽ ገብቼ የወጣሁት። በደንብ ነው የማውቅሽ። አሁን ያንቺ አወቅሽውም አላወቅሽውም ከዚህ በኋላ እዚህ ቤት ስለማይቆዩ እነሱ አትጨነቂ። አይመለከተኝም። ስለዚህ የልጅ ልጅ እንግዲህ ይዛት ሄዳለች። እሱን እናያለን ነው እሱን እናያለን። አላዛር የልጅ ልጄን ይዛ አትሄድም። እኔ ፈቅጄላቸዋለሁ። እዚህ ቤት ውስጥ ወይ አንቺ ትቀመጫለሽ ወይ እነሱ ይወጣሉ። እሱን ምርጫ ላይ እኔን አታስቀምጠኝ። እሱን እናያለን። እኔ ነኝ አባት። አብረን እናያለን። እኔ ያለው አባት አብረን እናያለን። እኔ አይደለም ወይ? አብረን እናያለን። እሷ ናት መሰለኝ የወለደቻት። ያላጠቻት እሷ ናት። አዎ ልጄን የወለድኩት ቀን ነው እሷ የተወለደችው። ሌላ ደግሞ ምነግርህ እኔ ዛሬ ማስጠንቀቂያ ነው ምነግርህ። ሌላ ምነግርህ ልጅህን አሳልፈህ ሰጥተህ ነገ ይኸው በምን በኩል ልጄ ላያት ብለህ ደምን ካላነባክ የዛን ቀን ግን ያላዝንልን